የዩቲዩብ አዲሱ ህግ በ2027 የሚያጸድቀው ብለን ከአንድ ቀን በፊት ወይም 350 የሚለው የዩቲዩብ ቁጥራችን ላይ የሰራ ነው ቪዲዮ አለ። ስለዛ እዚህ ጋር ለመድገም አይደለም። ሞኔታይዝ የሆናችሁ አክቲቭ የሆነ ቻናላችሁ ምንድነው በዩቲዩብ ስቱዲዮ አናት ላይ እንደዚህ አይነት ሜሴጅ የመጣላችሁ ወይም ሊመጣም ይችላል። ከእንግዲህ ስንተረጉሞ እንደዚህ ነው የሚለው ምንድነው ክፍያችሁ እንዲቀጥል ማለት ነው እስከ ጃንዋሪ 31 2027 ድረስ አክቲቭ ማድረግ አለባችሁ አክሰፕት ማድረግ አለባችሁ ማለት ነው። አጋጣሚ ሆኖ ይህን ካንስል ካደረጋችሁት ኤክሱን ተጭናችሁ ካንስል ካደረጋችሁት ምንም ችግር የለውም። በኢሜይላችሁ ታገኙታላችሁ። በኢሜይላችሁ ይልካል። ካንስል ብትሉት ተደግሞም ይመጣል። ሌላ ቀን በድጋሚ ሌላ ቀን ይመጣል። ግን ኢሜይላችሁ ውስጥም ታገኙታላችሁ። ምንድነው አክሰፕት አድርጉት ፖሊሲውን ነው የሚለው። ፖሊሲውን አክሰፕት አድርጉት ክፍያችሁ እንዲቀጥል ማለት ነው። ስናየው እንደዚህ ብሎ በኢሜይላችን ይመጣል ማለት ነው። በቀጥታ አሁን ምን እናደርጋለን? ሪቪው ኤንድ አክሰፕት የምትለው ክሊክ እናደርጋታለን ከኢሜይላችን ወይም ከዩቲዩብ ስቱዲዮአችን ውስጥ የመጣችልን ማለት ነው። ይህ ይመጣልናል። ኮንቲኒው እንለዋለን ቀጥታ ማለት ነው። ከዛ የተዘረዘሩ ወደ ታች ይመጣልናል። ብናነበውም ባናነበውም ምንድነው ያው አክሰፕት ማድረግ ስላለብን አክሰፕት እናደርገዋለን። ሳጥኗን ክሊክ አድርገን አክሰፕት እናደርገዋለን። ከዛ እንደዚህ ይመጣልናል አለው እንለዋለን። ሁለቴ ሶስቴ ሊመጣልን ይችላል ሜሴጅ ማለት ነው። ስንጨርስ ፊኒሽ እንለዋለን። አጋጣሚ ካንስል ካደረጋችሁ ሳታውቁ ማለት ነው ኢሜይላችሁ ገብታችሁ በኢሜይላችሁ አክሰፕት ፖሊሲ የሚለው እንደገና አክሰፕት ማድረግ ትችላላችሁ። በርከት ያለ ቀናት አሉን ወደ 5 ወር የሚሆን ማለት ነው። እና ተቀበሉት፣ ፖሊሲውን ተቀበሉት። እስካሁን እንዳያችሁት ይመስላል። እንደወደዳችሁት ተስፋ እናደርጋለን። ለሌሎች ሰዎችም እንዲደርስ ሼር በማድረግ ተባበሩን። በቀጣይ በሌላ ፕሮግራም እስክንገናኝ ባባይ